2017 ራሱ ከገባ ኦልሞስት 7 ወር አለቀ። አብዛኞቻችን 2017 ልክ ሲገባ በዚህ ዓመት ብዙ ማስተካከል እንፈልጋቸው ነገሮች ነበሩ፣ መስራት እንፈልጋቸው ነገሮች ነበሩ። ኢቭን ክብደት መቀነስ እንፈልጋለን። በዚህ ዓመት ይሄንን ነገር እማራለሁ፣ በዚህ ዓመት ይሄንን ስራ ጀምራለሁ፣ በዚህ ዓመት ምን አለፋችሁ በህይወታችን ብዙ መጨመር የምንፈልጋቸው ነገሮች ነበሩ። 2017 ሲጀምር እቅዳችንም ብዙ ነበረ። እስኪ አንወሽ የምር እውነት እናውራ ከተባለ ስንቶቻችንን 2017 ሲገባ በዚህ ዓመት ማሳካት እንፈልገው ነገር ይህ ነው ብለን ያስቀመጥነው እቅዶቻችን የምናስታውሰው በአንድ ዓመት ውስጥ ብዙ ማድረግ የምንችል ይመስለናልና ነገሮችን እናራዝማለን። መስራት ያለብንን ነገር አልሰራንም። ኦልሞስት የው 7ኛ ወር አለቀ፣ 8ኛ ወር ሊገባ ነው ምንም ሳንሰራ። ታዲያ ከዚህ በፊት በእርግጠኝነት ሞንክ ሞድ ራሳችሁን ጎስት አድርጉ፣ ሎኪን የሆነ ነገር ላይ ብቻ ፎከስ አድርጉ፣ ራሳችሁ ላይ ብቻ ስሩ ሲባል በእርግጠኝነት ሰምታችኋል። ዛሬ ከኔ ጋር የምናወራው ምንድነው የምር በሞንክ ሞድ ማለት በቃ የሆነ የመኖክሲ ስታይል ማለት ነው። የሆነ ነገር ላይ ብቻ ነው ፎከስ የምታረጉ። ፎከስ ማድረግ ያለብን ነገር አለ፣ እዛ ነገር ላይ ብቻ ትኩረት እዛ ነገር ላይ ይሆናል። ታዲያ ሞንክ ሞድ ውስጥ በመግባት የምር የምናስበውን ያህል ለውጥ ማምጣት እንችላለን። ክብደት መቀነስ እንችላለን፣ ጡንቻ መገንባት እንችላለን፣ ወይስ የራሳችንን ስራ መጀመር እንችላለን? እመኑኝ ከዛሬያችሁ ላይ 12 ደቂቃ ከሰጣችሁ ሙሉ ነገሩን ኤክስፕሌን አድርገን ነው የምንሄደው። ሞንክ ሞድ ብዙዎቻችን በቃ ራሳችሁን አግሉ፣ ጎስቱኑ፣ ጥፉ ምናምን የሚሉ በጣም ብዙ ቪዲዮዎች አይታችኋል። በትክክለኛው መንገድ ግን እንዴት ወደ ህይወታችን ማስገባት እንዳለብን አናውቅም። ገና ስንጀምር ማወቅ ያለብን ነገር ምንድነው? ሞንክ ሞድ በራሱ ምን ማለት ነው? ሞንክ ሞድ ስንል ምን ማለት ነው? ሞንክ ሞድ ማለት የሆነ የላይፍ ስታይል ነው። በህይወታችን ያሉትን ዲስትራክሽኖች እንዳለ ለተወሰነ ሰዓት አቁመን ፎከስ ማድረግ ያለብን ነገር ላይ ፎከስ የምናደርግበት ሰዓት ነው። ራሳችን ላይ ፎከስ የምናደርግበት፣ መስራት ያለብን ነገር ላይ ፎከስ የምናደርግበት ወቅት ነው። ምናልባት ለአንድ ዓመት ልናደርገው እንችላለን፣ ለ6 ወር ልናደርገው እንችላለን፣ ለ3 ወር ኢቭን ለአንድ ወርም ልናደርገው እንችላለን። እሱን እናየዋለን። እንደ ግባችንና ማሳካት እንደምፈልገው ነገር እንደኛ ሁኔታ ወሩንና ጊዜውን መቀየር እንችላለን። በአጠቃላይ ግን ሞንክ ሞድ ቅድሚያ የምንሰጠው ነገር ላይ ቅድሚያ የምንሰጥበት፣ ራሳችን ላይ ትኩረት የምናደርግበት፣ ፎከስ አድርገን መስራት ያለብን ነገር ላይ የምንሰራበት ወቅት ሞንክ ሞድ እንላለን። በህይወታችሁ ቅድሚያ መስጠት የምትፈልጉት ነገር ላይ እንዳለ ትኩረታችሁ እዛ ነገር ላይ ከሆነ ወደዳችሁም ጠላችሁ ሞንክ ሞድ ላይ ናችሁ፣ ወይም ደግሞ ራሳችሁን ቻሌንጅ እያደረጋችሁት ነው። ሞንክ ሞድ የሚለውን ቃል ለጊዜው ቆም እናድርገውና ምን በሚል እንተካው? የራሳችን ጊዜ ወይም ቻሌንጅ እንበለው። ይህንን የ6 ወር ወይም የ3 ወር ቻሌንጅ ራሳችንን መፈተሽ ነው። ታዲያ በዚህ ጊዜ ራሳችንን በምንፈትሽበት ጊዜ ነገሮችን የሚያዘናግኑን ነገሮች ከህይወታችን ማስወጣት መቻል አለብን። ምክንያቱም ዲስትራክሽን በህይወታችን ካለ እነዛ ዲስትራክሽኖች የምር ማድረግ የምንችለውን ነገር እንዳናረግ ስለሚያግዱን ነው። በአጠቃላይ ሞንክ ሞድ ማለት ጸጥ ብለን ትኩረት ማድረግ ያለብን ነገር ላይ ትኩረት የምናደርግበት ወቅት ነው። ሁለተኛው ኮመን የሆነው ጥያቄ ምንድነው? ሞንክ ሞድ ወይም ይሄ ቻሌንጅ ምን ያህል ወርን መዝለቅ ይችላል? በእርግጠኝነት 1 ወር፣ 3 ወር፣ 6 ወር እንዲሁም ደግሞ 1 ዓመት ከዛ በላይ ማቅሙ ካለን 2 ዓመት 5 ዓመት ማድረግ እንችላለን። እኛ እዛ ነገር ላይ ፎከስ አድርገን እስከሰራን ድረስ በጣም የሚመከረውን ጊዜ ልንገራቸው። አብዛኞቻችን በ1 ሳምንት፣ በ1 ወር፣ በ2 ወር ለውጥ ብናይ ደስ ይለናል። በእውነታው ግን ምንም ነገር መቀየር እንፈልግ በ1 ወር የተወሰነ ትንሽ ነገር ፕሮግረስ ልናደርግ እንችላለን። በ2 ወር ከዚህ የተሻለ ከፍ ልንል እንችላለን። በ3 ወር ምንም አይልም፣ ኦኬ የተወሰነ ለውጥ ልናይ እንችላለን። በ6 ወር ለሰዎችም የሚታይ ለኛም የሚታይ በቂ የሆነ ለውጥ ልናይ እንችላለን። ጸና ብለን ደግሞ ለ1 ዓመት ከቀጠለን ደግሞ በደንብ ጥሩ ለውጥ ማየት እንችላለን። ለ2 ዓመት ካደረግነው ደግሞ በደንብ የሚያስደስትና ከበቂ በላይ የሆነ ሪዛልት እናገኛለን። 5፣ 10 እያልን ስንሄድ ደግሞ እጥፍ ድርብ የሆነ ውጤቶች እናገኛለን። ታዲያ አብዛኞቻችን ለ1 ዓመት፣ ለ2 ዓመት፣ ለ5 ዓመት አንድ ነገር ላይ ፎከስ አድርገን ለመስራት በጣም እንቸገራለን። ለዛም ነው ሞንክ ሞድ ወይም ደግሞ አጫጭር ቻሌንጆች እየተገነቡ እየተሰጡ ነው ያሉት እንደ ፕሮግራሞች። በእነዚህ ሞንክ ሞድ ወይም ደግሞ በቻሌንጅ ወቅቶች 1 ወር ትንሽ ነው፣ 3 ወርም ያን ያህል ለውጥ አታይበትም። 1 ዓመትና 2 ዓመት ደግሞ ትዕግስትን ይፈታተናል። ያን ያህል ፎከስ አድርገህ አሰራ። ዘ ቤስት ስፓት ወይም ደግሞ በጣም አሪፉ ቦታ ምን ላይ ያርፋል? 6 ወር ላይ ያርፋል። 6 ወር ለውጥ ለማየትም በቂ ነው፣ ለውጥ ታይበታለህ። ለመሰላቸትም ደግሞ ያን ያህል ረጅም ጊዜ የምትለው ነገር አይደለም። ስለዚህ 6 ወር ዘ ቤስት ታይሚንግ ነው። ትዕግስታችን አልቆም የሆነ የ1 ዓመት 2 ዓመት ላንቀጥልበት ስለምንችል የ6 ወር ግን ፎከስ አድርገን ለመስራት በጣም የተሻለ ነው። እመኑኝ ለ6 ወር አንድ ነገር ላይ ብቻ ፎከስ አድርገን ብንሰራ ኤክስፔክት ካደረግነው በላይ ለውጥ እንችላለን። አንድ ሱሰኛ የነበረ ሰው ራሱ ከሱስ ለመውጣት 6 ወር በቂው ነው። 6 ወር እያደረግን ደግሞ 6 ወርን ሪሳይክል ማድረግ እንችላለን። የመጀመሪያውን 6 ወር የሆነ ነገር ላይ ፎከስ እናደርጋለን። ኔክስት ቻሌንጅ ሲመጣ ደግሞ ቀጣዩን 6 ወር ደግሞ
ሌላ ነገር ላይ ፎከስ እናደርጋለን። በዚህ አይነት ሁኔታ ፎከስ ማድረግ ያለብን ነገር ለኛ የሚመቸውን ታይሚንግ ወስደን ዘ ቤስት ታይሚንግ 6 ወር ነው ብለናል። በ6 ወር በጣም ብዙ ለውጦችን መቀየር እንችላለን። በጣም ብዙ ስላችሁ ደግሞ በአንድ ጊዜ ብዙ ነገር ላይ ፎከስ ማድረግ አለብን ማለት አይደለም። የተወሰኑ ነገሮች ላይ ለኛ ማተር የሚያደርጉ የተወሰኑ ነገሮች ላይ መርጠን እዛ ላይ ሌዘር የሆነ ፎከስ ማድረግ የምንችል ከሆነ ጥሩ የሚባል ውጤት ማስመዝገብ እንችላለን። ሶስተኛው ጥያቄ ኮመንሊ የሚነሳው ነገር ምንድነው? ሞንክ ሞድ ወይም ደግሞ ራሳችን ጎዝ ስናደርግ ራሳችን ላይ አንድ ነገር ላይ ስንሰራ ምን ጥቅም አለው? የመጀመሪያው ነገር ምንድነው? ፎከስ ማድረግ ያለብን ነገር ላይ ፎከስ እንድናደርግ ያደርገናል። ብዙዎቻችን በዚህ ሰዓት ፎከሳችን ወይም ደግሞ አቴንሽናችን ተመቷል። ብዙ ቦታ ነው ሀሳባችን ብትንትን ያለው። ሞንክ ሞድ ላይ ስንገባ ግን ለምን ሞንክ ሞድ ውስጥ እንደገባን ምን ላይ ፎከስ ማድረግ እንዳለብን እናውቃለን። ስለዚህ አንድ ነገር ላይ ፎከስ ለማድረግ አንቸገርም። ሁለተኛው ጥቅሙ ደግሞ ምንድነው? ፕሮዳክቲቪቲያችን በጣም ነው እጥፍ ድርብ ሆኖ ነው የሚጨምረው። ለምን አቴንሽናችን የሰጠነው ነገር አቴንሽናችን እስከሰጠነው ድረስ የማያድግበት ሪዝን የለም። ስለዚህ ከፍተኛ የሆነ ፕሮዳክቲቪቲ ማሳደግ እንችላለን። ጥሩ ውጤት ማስመዝገብ እንችላለን። ስለዚህ ከፍተኛ ውጤት ማስመዝገብ በምንፈልግበት ሰዓት ሞንክ ሞድ ላይ መግባት ነው ያለብን። ሞንክ ሞድ በከፍተኛ ውጤታማነትና ፎከስ በመስጠት በጣም የሚነሳና ጠቀሜታው ከፍተኛ ሆነ የሚጠቀስለት ነገር ነው። ስለዚህ ለ6 ወር ለ3 ወር የሆነ ነገር ላይ ሰራለሁ ትኩረትህ ሙሉ በሙሉ እዛ ላይ ስታደርግ በእርግጠኝነት በጣም ከፍተኛ የሆነ ሪዛልት ነው የምታገኝ። በአራተኛና ደረጃ በከፍተኛ ሁኔታ የሚነሳ ጥያቄ ምንድነው? ሞንክ ሞድ ላይ ገባው። ኦኬ ከ6 ወር በኋላ ራሴን መቀየር እፈልጋለሁ። ከ1 ዓመት በኋላ ራሴን መቀየር እፈልጋለሁ። ኢቭን ከ3 ወር በኋላ ራሴን መቀየር እፈልጋለሁ ሊል ይችላል አንድ ሰው መጥቶ። ታዲያ ምን ላይ ፎከስ ላድርግ? አብዛኛውን ጊዜ ብዙ ሰዎች ሞንክ ሞድ ላይ ሲገቡ በከፍተኛ ሁኔታ ኢንቨስት ራሳቸውን፣ ጊዜያቸውን፣ ገንዘባቸውንና ራሳቸውን አቴንሽናቸውን ኢንቨስት የሚያደርጉባቸውና ትልቅ ሪዛልት የሚገኝባቸው ነገሮች አሉ። ሁላችንም አሴ ብሮድ ኢንቨስት ማድረግ ያለብን ሞንክ ሞድ ውስጥ ስንገባ ወይም ደግሞ የ3 ወር የ6 ወር ቻሌንጅ ውስጥ ስንገባ የግድ ፎከስ ማድረግ ያለብን ነገሮች አሉ። ምን ውስጥ እንግባ? የመጀመሪያው ስፒሪቹዋሊቲ ነው። አይኖ ስፒሪቹዋሊቲ በቃ ግድ ነው ሆነን ለመናገር ምንም ሃይማኖት ውስጡን ከፈጣሪ ጋር መገናኘት የመጀመሪያውም የመጨረሻውም አላማችን ነው እዚህ ምድር ላይ እስከኖር። አይኖ ዛትማችን ላይ ፐርሰናሊ በጣም ሃይማኖተኛ አይደለሁም። አብዛኞቻችን ወጣቶች ድክመት ስለሆነ ማር የምንፈልገው ስኪል ይኖራል። ማንበብ የምንፈልገው መጽሐፎች ይኖራሉ። ኢቭን መጽሐፍ የምንፈልጋቸው መጽሐፎች ሊኖር ይችላል። ጂም ክብደት መቀነስ የምንፈልግ ከሆነ፣ ጡንቻ መገንባት የምንፈልግ ከሆነ፣ አዲስ ቢዝነስ መገንባት የምንፈልግ ከሆነ፣ አዲስ ስራ መጀመር የምንፈልግ ከሆነ እነዚህ ነገሮች መርጠን የምንፈልገው ነገር ላይ አልትራ ፎከስድ ሆነን እንድንሰራ ሞንክ ሞድ በጣም ቤኔፊት ያደርገናል። ስለዚህ እነዚህ ነገሮች መሞከር እንችላለን። እነዚህ ነገሮች ላይ አትሊስት በቃ ስፒሪቹዋሊ፣ ሜንታሊ፣ ፊዚካሊ ሄልዝ እና አንድ ስኪል መርጠን እነዛ ነገሮች ላይ እንስራ። እነዚህ 5 ነገሮች ላይ ብቻ ከቻልን 6 ወርና ከዛ በላይ ካልቻልን አትሊስት ለ3 ወር እነዚህ 5 ነገሮች ላይ ብቻ በጣም ፎከስ አድርገን እንስራ። እንድታቁልኝ የምፈልገው ነገር ምንድነው? ፎከስ እናደርግ በቻልነው አቅም ጎሎቻችን አናብዛቸው። እዚህ ጋር ክብደት መጨመር ፈልጋለሁ፣ እዚህ ጋር ስፒሪቹዋሊ ጥሩ ሰው መሆን ፈልጋለሁ ምናምን ብለን 4 5 እና 10 15 ምናምን ነገር ላይ የግድ ባንዴ ጎበዝ መሆን አንችልም። ጀስት በቃ ሞንክ ሞድ ላይ ስገቡ ፎከስ ማድረግ የምፈልጉበት ነገር ላይ ፎከስ ማድረግ ትችላላችሁ። ኦር ኢንካማችሁን ማሳደግ ፈልጉ፣ ፎከስ ማድረግ የምፈልጉትን ነገር መርጣችሁ መስራት ነው። ያ ነው ከእናንተ የሚጠበቀው። ፈለጋችሁትን ነገር መርጣችሁ ለ6 ወር ሰራከለ ቅጥ ማድረግ ነው። በቃ የሆነ ጆርኒው ሞደር ነው። በቃ የሆነ ነገር ማሻሻል ትፈልጋለህ፣ እዛ ነገር ላይ ትሰራበታል። አለቀ። እሺ ሞንክ ሞድ ምናምን ጥቅሙን አወኩ። እንዴ ልጀምር? ለምሳሌ ነገ መጀመር ፈልጋለሁ፣ ግን እንዴ ልጀምር የሚላችሁ ሰው ሊኖር ይችላል። በጣም አሪፍ። እናንተ መጀመር ፈልጉ። በዙሪያችሁ መጀመር ይፈልግ ሰው ካለ ማወቅ ያለባችሁ የመጀመሪያው ነገር ምንድነው? መስራት የምንፈልገው ነገር ምንድነው? ማሻሻል የምንፈልገው ነገር ምንድነው? ኦኬ ስፒሪቹዋሊ ለቀጣዮቹ 6 ወር በጣም ጥሩ መሆን እፈልጋለሁ፣ ወደ ፈጣሪ መቅረብ እፈልጋለሁ። እሺ ለቀጣይ 6 ወር መጽሐፍ ቅዱስን ታነባለህ፣ ዳዊቱን በቃ ቤተክርስቲያን ቀን በቀን ትሄዳለህ። በቃ በቀጣይ 6 ወር ሙሉ በሙሉ ፎከስ የሚሆነው ምንድነው? ስፒሪቹዋሊ ራስን ቢውልድ ማድረግ ነው። ገዳም መግባት ካለብህ ገዳም ትገባለህ። ጊዜ ከሌለ ስራ ካለሽ ጠዋትና ማታ ቤተክርስቲያን ትሄዳለህ ምናምን። ከዛ በኋላ መቀጠል የለበትም አይደለም፣ ግን ኮር የሆነውን ቤዝመንቱን መሰረቱን እዚህ ጋር ቢውልድ የምናደርግበት ጊዜ ነው። ከዛ በኋላ ዲስትራክሽኑ ቢኖሩም አንዴም ከገነባ ነው በኋላ ለማስቀጠል አይከብደንም። ስለዚህ በዚህ ሰዓት ምንድነው የምናደርገው? መሰረቱን ነው የምንገነባው። አንዴ ገብተን የምናቋርጠው ነገር አይደለም። ሞንክ ሞድ በነገራችን ላይ ለረጅም ጊዜ የምንሰራበት ነው። ግን እዚህ ጋር አዲስ ነገር ስለሆነ በደንብ እንደለምደው ሙሉ አቴንሽናችን እዛ ላይ ሰጠን በደንብ ማሳደግ ስላለብን የሚሆነው ሞንክ ሞድ ላይ መግባት ስናስብ ኦኬ ምን ላይ ነው መስራት እንፈልገው? እኔ ለምሳሌ ኮንቴንት ክሬሽን ስኪል ላይ ነው መስራት እንፈልገው ለቀጣዮቹ 6 ወር። 1 ስፒሪቹዋሊ መስራት እፈልጋለሁ። 2 ኢሞሽናሊ ማቹር መሆን እፈልጋለሁ። 3 ፊዚካሊ ፊት መሆን እፈልጋለሁ። 4 ልትል ትችላለህ። ወይም ደግሞ አዲስ ስኪል መማር እፈልጋለሁ ትላለህ። 5
ስኪሎችን መጀመሪያ ኦር ደግሞ ማድረግ የምንፈልጋቸውን ነገሮች ማሻሻል የምንፈልጋቸውን ነገሮች ሊስት አውት ታደርጋለህ። አለቀ። ሲቀጥል ምን እናደርጋለን? ታይም ባውንድ እናስቀምጣለን። ለ6 ወር ነው ኦኬ፣ ለቀጣዮቹ 6 ወር ዛሬ ኦኬ፣ ከሚያዝያ እስከ 6 ወር ኮንቲኒዩስሊ እዚህ ነገር ላይ ፎከስ ማድረግ ትላለህ። ጀስት ከዛ በኋላ ምናዎችን ነገር እናውቃለን። ዲስትራክሽኖችን አቮይድ ማድረግ። ሶሻል ሚዲያ በጣም ዲስትራክት ያደርገኛል። ኦኬ እስኪ ሶሻል ሚዲያ ያለ ጊዜ ልግጣው። በጣም ቶክሲክ የሆኑ ጓደኞች አሉ። ኦኬ እነዚህ ጓደኞችን እቺ ሞንክ ሞድ እስከጨርስ ድረስ ከቻልክ ኦኬ ዲስትራክት አታርገኝ ነው። ፎከስ ማድረግ ያለብኝ ነገር አለ። ኦኬ እዛ ላይ ፎከስ ታደርግ። ከዛ በኋላ ጀስት መጀመር ነው። በቃ ልክ ትጀምረዋለህ። ሞንክ ሞድህን ትኖረዋለህ። በቃ ቻሌንጅን ትኖረዋለህ። ፕሮሰሱን ትወደዋለህ። ስፖርት መስራት ካለብሽ ለ6 ወር ስፖርት ሰራለሁ ካልሽ ነገ ጧት ተነስተሽ ስፖርትሽን መጀመር ነው። አለቀ። ምንም ሞንክ ሞድ ዛሬ ነገ የዛሬ ወር የዛሬ 6 ወር የምትለው ነገር አይደለም። ዛሬ መስራት የምትችለው ከሆነ ዛሬ ትጀምራለህ። በቃ ከዛሬ ጀምሮ ለቀጣዩ 6 ወሮች አመጋገቤን እመለከታለሁ። ከዛሬ ጀምሮ ለቀጣዩ 6 ወር እዚህ ነገር ላይ እሰራለሁ። ከዛሬ ጀምሮ ለ6 ወር ኮንቴንት ክሬት አደርጋለሁ፣ ቪዲዮ እሰራለሁ፣ ቲክቶክ ላይ ፖስት አደርጋለሁ፣ ዩቲዩብ ላይ ፖስት አደርጋለሁ። በቃ ዛሬ ትጀምረዋለህ። አለቀ። ትጀምረዋለህ። ጆርኒውን መንገዱን ምናምን ተወደዋለህ። ጀስት እየሰራ መሄድ ነው። ሞንክ ሞድህን መኖር ነው። ከዛ በኋላ ልክ 6 ወር ሲያልቅ በእርግጠኝነት ጽድት ያለ ለውጥ ታያላችሁ። ስለዚህ የመጀመሪያው ሞንክ ሞዳችሁን ዛሬውኑ ጀምራችሁ ተቀላቀሉት። ሪሌሽናችሁን፣ ፊትነሳችሁን፣ ጤናችሁን፣ ስፒሪቹዋሊ ስኪላችሁን፣ ኢንካማችሁን በቀጣይ 6 ወር ውስጥ መቀየር ትችላላችሁ። ስለዚህ ሞንክ ሞድን በመቀላቀል ቻሌንጅን በመቀላቀል ሞንክ ሞድን ውስጥ በመግባት ፎከስ ማድረግ ያለባችሁ ነገር ላይ ብቻ ፎከስ በማድረግ አስገራሚ ለውጥ ማየት ትችላላችሁ። ጋይስ ጃምፒንግ ዛሬውኑ ምናምን ጀምሩት ምናምን ከዛ ጆርኒውን ኢንጆይ አርጉት። በእርግጠኝነት አሪፍ ለውጥ ታዩበታላችሁ። ከዛ ይመቻችሁ። ከዚህ በፊት ስለ ፐርሰናል ብራንድ የሚያሳይ ቪዲዮ ሰርተንላችኋል። በ21ኛው ሴንቸሪ ሁላችሁም ፐርሰናል ብራንዳችሁ መገንባት አለባችሁ። ገብታችሁ ቼክ አርጉት። ለቻናላችን አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ አድርጎ በመቀላቀል ይህንን ግሩም የሆነ ፋሚሊ ጆይን በማድረግ እንደዚህ ጠቃሚ መረጃ ራሳችሁን በመመገብ ራሳችሁን ማሳደግ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን።